ሰላም ውድ የጊዜ ፊደል 8 ተከታታዮች እንደምናችሁ ደህና ናችሁ? አለሁ እኔ ደህና ነኝ ይመስገን። እንግዲህ እንደተለመደው ላይክ፣ ሰብስክራይብ ያደረጋችሁ እንኳን እዚህ ጋር ደረሳችሁ። ዛሬ የማስተምራችሁ ለጀማሪዎች አማርኛ ፊደላትን ለጀማሪ ይሆናል ማለት ነው። ማ ር አማርኛ ክፍል አንድ ፊደል ክፍል አንድ ፊደል እንማራለን ማለት ነው። ክፍል አንድ ፊደል ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። ወደ ቀጣዩ እንሄዳለን። ለ ሉ ሊ ላ ሌ ል ሎ እንቆጥራለን። ለ ሉ ሊ ላ ሌ ል ሎ። ሶስተኛዋ ፊደል ማናት? ሐመር ውሃ። ያው እንደ ሀ ነው የምትነበበው። ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። አራተኛው ፊደል መ ነው። መ ሙ ሚ እግሯ እንደዚህ ጠመም ያለ ነው። ሚ ማ ሜ መ ሞ መ ሙ ሚ ማ ሜ መ ሞ። በጣም አሪፍ። አራት ፊደሎችን አየን ማለት ነው በዚህ ሰዓት። ስለዚህ እነዚህን አራት ፊደላቶች አንዴ ደግምላችኋለሁ። አብራችሁን ተከታተሉ። እንዲሁም የተከታተላችሁ ያለው ልጆች ደግሞ እየጻፋችሁ አብራችሁ እኩል ከኔ ጋር በሉ ማለት ነው። በድምጽ ሲሆን በድምጽ ጥሯቸው፣ በጽሁፍ ስጽፍ በጽሁፍ እየጻፋችሁ አብራችሁ ለቆያችሁ አመሰግናለሁ። ቀጥታ ወደ ድምጹ አብረን እንቆጥራለን። ሃ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ
መማው። በጣም አሪፍ። እስከዚህ ከተከታተላችሁኝ አመሰግናለሁኝ። መልካም ቀን። እንዲሁም ኦንላይን መማር ለምትፈልጉ ልጆች እችን ስልክ ያዟት +25 19 83 82 47 66 ይደውሉልን። መልካም ቀን።